ሰላም እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። እናንተ እንዴት ናችሁ? አለሁኝ። እስቲ አሪፍና ቀለል ያለ መቅሉብ እንስራ። እዚህ ጋር ዶሮ አዘጋጅቻለሁ። ዶሮውን አራት ቦታ ነው የቆረጥኩት። አንዱን ዶሮ አጥቤያለሁ በከል በጨውና በሎሚ ነው ያጠብኩት። በመጀመሪያ ዶሮውን ነው የምጠብሰው። በኖርማል ዘይት ነው የምጠብሰው። ኖርማል ዘይት ትንሽ እያረኩኝ እዚህ ጋር ደግሞ ኩድራ አዘጋጅቻለሁ። ካሮት እና ኩሳ፣ ድንች እና በትንጀን ትልልቅ አድርጌ ነው የቆረጥኩት። ይሄንን በዘይት ነው የምጠብሰው። በኖርማል ዘይት ነው የምጠብሰው። በመጀመሪያ ለምሳው ነው የምጠብሰው ማለት ነው። ዶሮ እንዲቀላ እንዳለ የፈላ ውሃ ነው የምጨምርበት። ውሃው በዛ ማለት አለበት። ሩዝን በሱ ስለምቀቅል ሩዝን በሱ ስለማበስል በዶሮ ውሃውን በዛ አድርጋችሁ ነው መጨመር ያለባችሁ። ዶሮውን ሲቀቀል ደግሞ የምንጨምራቸው ቅመም ወረቃ ጋር ያልተፈጨ ሄል እና ዝንጅብል፣ ነጭ ሽንኩርት፣ ያልተፈጨ ዝርፋ ይሄንን እንጨምረዋለን አንድ ላይ ማለት ነው። የተፈጨ ቅመም ደግሞ ስንጨምር በርበሬ፣ ፍልፍል አስወድና እርድ፣ ከሙን፣ ጅርፋ ፓውደር፣ ማጂ፣ ጨው ይሄንን እንጨምረዋለን። ዶሮ ከበሰለ አይተን ዶሮውን እናወጣዋለን ማለት ነው። መጀመሪያ ስድሩን ነው የምናየው። በስሏል። አሁን ዶሮውን እናወጣለን ማለት ነው። ሩዝ ነው አሁን የማጥበው። ሩዙን መዘፍዘፍ የለብንም፣ ወዲያው አጥበን ነው የምንሰራው። ብረት ድስት አዘጋጃለሁ፣ ባዶ ብረት ድስት። ከዛ ቅድም የጠበስኳቸውን ኩድራ ሁሉንም ከታች ደረድራለሁ ማለት ነው።
ፑድራውን እንዲህ በደንብ ከደረድርን በኋላ ዶሮውን ነው የማደርገው ማለት ነው። ከዛ ቀድሜ ያጠብኩትን ሩዝ ዶሮ የቀቀልኩበትን ውሃ ነው የጨምረው። ውሃው ማብዛት የለብንም። ትንሽ ከሩዙ እንደዚህ ዘለል ነው ማውራት ያለበት። ከዛ ከድነን ውሃውን ትንሽ መጠጥ እስኪያደርግ እሳቱን ቅንስ አድርገን እናበስለዋለን። እንደዚህ ውሃውን መጠጥ እንዳደረገ ሰመን ነው የምጨምረው። ሰመን አረብ ቅቤ ማለት ነው። ከዛ መልሰን እንከድነዋለን። እሳቱን ቅንስ አድርጌ ነው ማበስለው ማለት ነው። በትንፋሽ ነው። ሀዲድ እንደዚህ አይነት ሀዲድ ካላችሁ አሪፍ ነው። ቂጡ እንዳይዝ ይረዳቸዋል። ከዛ በትንፋሽ ነው አሁን የሚበስለው ማለት ነው። እንግዲህ ይሄን ይመስላል መቁለቢያችን። በዚህ መልኩ አልቋል። በሌላ ቪዲዮ ተመልሰን እስክንገናኝ ሰላማችሁ ብዝት ይበልልኝ።